እኔ የምልሽ ወይ እዚህ መኪና ውስጥ ረዳት አላየሁም። ምሳሌ ረዳት አይ የለኝም። ብቻሽን ነው ተከሳደሽ? አዎ ብቻዬን ነው። ውረሽ ነው? አዎ ረዳት ኖሮኛ አያውቅም። በራስ ብቻ ያንን ከአዲስ አበባ ጅቡቲ ድረስ? አዎ ብቻዬን ነው የምጓዘው መሲል። ኦኬ ምንም እዚህ አሁን ብቻ ምን እና የቴክኒክ ችግር የጎማ ነገሮች ቢያጋጥሙሽ እንዴት ታደርጊያለሽ? እሱ የምችላቸው ነገሮች አሉ ሰራለሁ እነሱን። ከባድ የሆነ ነገር ከሆነ ደግሞ ያው መካኒክ ትጠራለህ። ይሄ ቀላል ነገር ግን ከመኪናው ጋር አብረህ ስትቆይ እኮ የመኪናውን ችግር ታውቃለህ። ጎማ ራሱ ትቀይራለሽ? አዎ ቀይራለሁ። ግን ጓደኞቼ በቃ መንገድ ላይ ቆሜ ማንም ሹፌር አልፎኝ አይሄድም፣ አያስነኩኝም ሁላ በጣም ነው የሚሳሱልኝ። ኦኬ ምንም እንድናካ አይፈልጉም። እኔ ምርጥ ጓደኞች የበረሃ ጓዶቼ በጣም ነው ነገር ቴክኒክ ምናምን ትችያለሽ በደንብ? አዎ በትራፊክ ተቀጥተሽ አታውቂም አሉ? በትራፊክ አዎ ተቀጥቼ አላውቅም። አንዴ እንዳጋጣሚ ሆኖ ያው እርጉዝ እያለሁ ነበርና ሰዓት ላፊ ገብቼ ነው ጥፋት ነው። እኔም ደግሞ 8 ወር አካባቢ ላይ ነበርኩኝ። የዛን ሰዓት ቀን ሙሉ መኪና ይቆማል እዛ አዲስ አበባ ክልክል በነበረ ሰዓት መቆም አልቻልኩም። ወደ ቤቴ ገብቼ ማረፍ ፈለኩ። በቃ ይክሳሱኝ ብዬ ወሰኜ ነው የገባሁት። ያው ተከተሉኝ። እንዴት ህግ ጥሰሽ ትመጫለሽ ተባል። አዎ ልክ ነው ህግ ጥሻለሁ። መንጃ ፍቃድ ሰጠው ሄድኩ። ወረቀት ነበረች የምትሰጥ። ከዛ ሄጄ ወረቀቷን ይዤ ነው የሄድኩት። ሲያየኝ ደነገጠ። እንደዚህ ምን ነው የምትሰሪው አለኝ። አዎ በሂጂ ብሎኝ መንጃ ፍቃድን ነው የሰጠኝ። መከሰስ የለብሽም እንደዚህ ሆነሽ መስራትሽ ራሱ እኮ በጣም 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 ለሌላ ሴቶች አስተማሪ እንዳውም እንትን አለና በጣም ስቆ የኔ ሚስት እኮ በሁለት ወሯ ና እባክህ ዕቃ ቀብለኝ ትላለች ምናምን ብሎ ሳቀና ያው የሁሉም ተፈጥሮ ይለያያል። ሌላስ መንገድ ላይ ሲያገኙሽ ምናምን መንገድ ላይ ሲያገኙኝ አበረታቱኛል። ዘዋይ አካባቢውን ምሳ አንድ ቀን አግኝተንሽ ጋብዘንሽ አናውቅም ብለው በመስተዋቱ ላይ ብር ወሩሮ ምሳ ብለው ይሰጡኝ ትራፊኮች አሉ። በጣም ነው የማመሰግነው። እና ያበረታቱሽ በጣም በጣም እኔ ትራፊኩም አጠቃላይ የኢትዮጵያ ሕዝብ ሙሉ የጸጥታ አካልም ብዙ ቦታ ላይ ረብሻ ሲፈጠር አሁን እነሱ እኔ እንደምንም ብለው ከዛ ቦታ ነው የሚያስወጡኝ። ሰው እንዴት እንደሚሳሳልኝ መሰይ እውነት እኔ ስራውን እንደወደው ያደረገኝ የሰው እንክብካቤ ነውና በጣም ነው የማመሰግነው። ሁሉንም ፈጣሪ ያክብርልኝ። ርቦሽ ጣምቶሽ በደንብ ነው። እንዴት አይረበህ? ይጠማል፣ ይረባሃል። ሹፌር የሚጠማ የሚራብ አይመስላቸውም።